አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህለን ውድ ቤተሰብ ኢትዮጵያውያን እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? እንዲሁም ክርስቲያን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ላይክ እና ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። ላይክ እና ሸር እያደረጋችሁ የምትከታተሉ ወንድሞቼ ከልብ ነው የማመሰግነው። ውድ ኤልሳ መሀመድ ዩቱብ ተከታታዮች አይዞሽ በርቺ ጠንክር እያላችሁ ስለምታበረታቱ ከልብ ነው የማመሰግነው። ሀባይብ ገልቢ ዛሬ ደግሞ ጸጉራችን ለሚነቃቀል በመዳን ቤት በሙቀት መከራችንን ስናይ ውለን ጸጉራችንን እንዴት ነው የምንንከባከበው? እህቴ እንዲያውም ፋጥሚ ከልብ ነው የማመሰግነው። ይህን ቪዲዮ እንዲሰራ ስላነሳሳሽኝ ከምር ከልብ አመሰግናለሁ። የኔዋ ሰላምሽ ይብዛልኝ። ኢንሻአላህ የቪዲዮ ይደርስሻል ብዬ ተስፋ አለኝ። ውዶች የዛሬ እንግዲህ ሻምፖ ምን አይነት ሻምፖ ነው መጠቀም ያለብን? ለጸጉራችን የሚስማማን የትኛው ሻምፖ ነው ብለን በራሳችን ምርጫ መጠቀም ግድ ይለናል እና ሀባይብ ገልቢ ወጪን ቆጠብ አድርገን መዳን ቤት ሂዳችን እያየን እየሰራን ወጪ ሳናበዛ በቀላሉ ቤታችን እንዴት ለጸጉራችን ትሪትመንት እናደርጋለን። እስከ መጨረሻው ድረስ ቪዲዮን ተከታተሉ፣ ትጠቀሙበታላችሁ ብዬ ተስፋ አለኝ። ቪዲዮውን እስከ መጨረሻው ድረስ ሳታዩ ያው እንትን አትበሉ እና ያው ያላችሁን አስተሳሰብ በኮሜንት እንድታሳውቁኝ በትህትና ጠይቃለሁ ሀባይብ። እና ይሄው ሻምፖ እዚህ ጋር 3 አይነት ሻምፖ አለኝ ይባል ቫቲካ እና ዳክት ሻምፖ አለኝ ውዶችዬ። እኔ ግን በብዛት የምጠቀመው ይሄንን ሻምፖ ነው። ኮንዲሽነሩን ብዙም አልጠቀመውም። ኮንዲሽነሩን ያው በኮንዲሽነሩ ሀንታ ይህን ቫቲካ ነው የምጠቀመው ሀባይ። ቫቲካ የኮኮናንት ቫቲካ የኮኮናንት እና የሬት ቫቲካ እመኑም ለየት ያለ ምርጥ እንትን ነው ሀባይ። እነሱን ተጠቀሙት ውዶችዬ። እና ይሄ ሁሉም ሻምፖ እዚህ ያለው ሻምፖ እንደምታዩት ይህም ቫቲካ ይህም አሪፍ ሻምፖ ነው። እኔ ግን አብዛኛው የምጠቀመው ይሄንን ነው። ለሁላችንም ለጸጉራችን ይሄ ይስማማዋል። ጸጉራችንን አንድ ሻምፖ ገዝተን ሌላ ሻምፖ ተጠቅመን እንትን ከምንል ያው ይሄንኛው ይሻላል ብለን እንደ አማራጭ መውሰዳችን ለየት ያለ ነው ብዬ ስለማስብ ነው ውዶችዬ። እና እንደምታዩት በዚህ ሻምፖ ይሄንንም ተጠቅመን ሻምፖ ከተጠቀምን በኋላ በሻምፖ ጸጉራችንን በደንብ ከታጠብን በኋላ እኔ ይሄንን ቫቲካውን ነው በደንብ ከታጠብኩ በኋላ ይሄንን በዚህ ጸጉሬን መሳጅ አድርገዋለሁ። ጸጉሬን መሳጅ ለ2 ደቂቃ ያህል መሳጅ ካደረግኩት በኋላ በውሃ ብቻ ነው ለቅለቅ ምለው። ይሄንን ቫቲካ የማያውቀዋል ብዬ አላስብም። እና በዚህ በውሃ ለቅለቅ ካልኩ በኋላ በመንሸፋ በደንብ እንተለላለሁኝ። ግን መጀመሪያ ጸጉራችንን ልብ የምትሉት ነገር ጸጉራችንን ከመታጠባችን በፊት ጸጉሬን አሁን 12 ሰዓት ላይ ይታጠባለሁ ወይም 6 ሰዓት ላይ ወይም 9 ሰዓት ላይ ብለን ካሰብን በኋላ ከዛ በፊት ግን ማድረግ ያለብን ዘይት የተዋሃደ ዘይት እሱን እንጠቀማለን። ጸጉራችንን ምን እናደርጋለን መሰላችሁ? ይሄው እዚህ የቀይ ሽንኩርት ቫቲካ አለ። ይሄ ደግሞ የቀይ ሽንኩርት ቫቲካ ታይሆን እንግዲህ አለ። ይሄንን እዚህ ጋር ደግሞ እንደምትመለከቱት ይሄንኛው ኮቴክስ ኮኮናንት ነው። ይሄንኛው ደግሞ የነጭ ሽንኩርት ቫቲካ አለ። እዚህ ደግሞ ራሱን የቻለ ኮኮናንት አለ ሀባይ። እሱን ከሁሉም ትንሽ ትንሽ እያርገን እዚህ ውስጥ እናቀላቀላለን። እዚህ ጋር ማለት ነው። እዚህ ጋር አቀላቅለን እኔ አንድ ልብ የምትሉት ነገር የማልጠቀመውን ነገር ተጠቀሙ ብዬ ሀባይ ገልቢ ለማንም ቢሆን ማሳወቅ አልፈልግም። ይሄንን ካቀላቀልን በኋላ ልክ ሸዋር ልንወስድ 2 ሰዓት ሲቀረን
ይህንን እንቀባለን። ከዛ በደንብ ፀጉራችንን ካዳረስን በኋላ በደንብ መሳጅ እናደርጋለን። እነዚህን 5 ውህዶች ማለት ነው እዚህ ጋር አድርገን ካቀላቀልን በኋላ በደንብ ፀጉራችንን ካዳረስን በኋላ መሳጅ አድርገን ፀጉራችንን በፌስታል ማለት ነው እናፈነዋለን ለ2 ሰዓት ያክል። እመኑ ወላ ዘይት ዘይቶን ወላ ዘይት በቃ የምግብ ዘይት አለ በቀሎ እሱን እያደረጋችሁ እንትን ከምትሉ እመኑ። በተለይ ይሄ የነጭ ሽንኩርት ይሄ በጣም አሪፍ ነው። ይሄ ዘይት በጣም አሪፍ ነው። ግን ሻወር ከወሰድን በኋላ ከተጠቀምነው እመኑ የፀጉራችን ድርቅ ነው የሚለው። የማንኛውንም ሰው ያደርቃል። ወላ ለስላሳ ፀጉር ወላ ክሽን ወላ ሸያ ያደርቃል። ግን ከመታጠባችን በፊት እነዚህን አዋህደን ፀጉራችንን በደንብ እንትን ካልን በኋላ በፌስታል እናፍነዋለን። ከዛ ኖርማል ስራችንን እንሰራለን። ስራችንን ሰርተን ከጨረስን በኋላ ልክ 2 ሰዓት ሲሆነው ወደ ሻወር ቤት እንገባለን። ከዛ ፀጉራችንን በነዚህ ቅባቶች በነዚህ ሻምፖዎች ማለት ነው ሻምፖ የፈለጋችሁትን ለፀጉራችን ይሄ ተስማሚ ነው ብላችሁ የጀረባችሁትን እሱን ነው የምንጠቀመው። እሱን ከተጠቀምን በኋላ ምን እናደርጋለን መሰላችሁ ሀባይ ገቢ እና ይሄንንም ቫቲካውንም በዚህም ከተጠቀምን በኋላ ፀጉራችንን በደንብ ከታጠብን ከዛ እኔ የምጠቀመው ይሄንን እንትን ነው ቫዝሊን ዘይትም እኔ ለፀጉሬ ስለተስማማኝ ይሄንን ነው የምጠቀመው። ሌላ እናንተ ሻምፖና ቅባት ለኔ የሚስማማኝ ለእናንተ ላይ ስማማችሁ ይችላል። ይሄን ተጠቀሙ ብዬ አላላችሁም። ምክንያቱም እናንተ የፈለጋችሁትን መጠቀም ትችላላችሁ። ከዛ ደግሞ ፀጉሬን ጫፍጫፉን እችን ቫዝሊን ያው የቫዝሊንን ጥቅም መቼም ያው አብዛኞቻችን እናውቃለን ብዬ ተስፋለኝ። እች ቫዝሊን በጣም አሪፍ ቫዝሊን ናት። ሌላውን ከምንጠቀም ይሄን